የስኳር ቅንጣትን የሚያህል ሮቦት ተሰርቷል። በጣም የሚያስገርም ነው። በምስሉ ላይ እንደምታዩት ከእጅ አሻራ አንጻር እንኳን ምን ያህል ትንሽ እንደሆነ ያስታውቃል። በጣም ትንሽዬ ሮቦት ነው። ይህ ሮቦት አውቶኖመስ ነው፣ በራሱ መንቀሳቀስ ይችላል። ሲቀጥል ደግሞ ፕሮግራመብል ነው። ሶፍትዌሮች እና የሚፈለገውን ኢንስትራክሽን እዚህ ሮቦት ላይ መጫን ይቻላል። እንደዚህ አይነት ሮቦቶች በህብረት ሆነው ደግሞ የጋራ ስራን መስራት ይችላሉ ብለዋል ሳይንቲስቶች፣ የሰሯቸው ሳይንቲስቶች። እነዚህ በጣም ትናንሽ የሆኑ የሮቦት አይነቶች ለወደፊት የሰው አካል ውስጥም እንዲገቡ ተደርገው ሌሎች ጥቅሞችን ይሰጣሉ ተብሏል። እነዚህ በጣም ትናንሽ የሆኑ ሮቦቶች ያ ብቻ ሰው መንቀሳቀስ ይችላሉ ከአንድ ቦታ ወደ ሌላ ቦታ። እንዴት ነው የሚንቀሳቀሱት የምትሉ ከሆነ እነዚህ ሮቦቶች ባላቸው የኮምፒውተር ቺፕስ ኤሌክትሪክ ፊልድ ጄኔሬት ያደርጋሉ። በዚህ ኤሌክትሪክ ፊልድ ደግሞ ከሰውነታችንና ከውሃ ጋር ካለ አዮናይዝድ ከሆነ ሰርፌስ ጋር በመጣመር ሙቭ እንዲያደርጉ ያደርጋቸዋል ብለዋል። በጣም ትንንሽ ናቸው እነዚህ ሮቦቶች። አሁን ላይ እነዚህ ሮቦቶች ኢነርጂን የሚያገኙት ወይም ኃይልን የሚያገኙት በላይት ነው። ከላያቸው ላይ ትንንሽ የሆኑ በጣም በዓለማችን የመጀመሪያ ትናንሽ የሆኑ ሶላር ፓናሎች አላቸው። በዚህ ባላቸው የሶላር ፓናል በመጠቀም ብርሃንን በመሰብሰብ ኤሌክትሪካል ጄኔሬት አድርገው ያላቸው የኮምፒውተር ቺፕስንና እንቅስቃሴያቸውን ከዚህ በሚያገኙት ኢነርጂ ነው ሰፖርት የሚያደርጉት። እስቲ እናንተ ስለነዚህ በጣም ትናንሽ ስለሆኑ ሮቦቶች ምን ታስባላችሁ? ኮመንት ላይ አሳውቁኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።